እኮ ዩኒቨርሲቲ ውስጥ ልጆችን የማስተምር ልጅ ሰው ነኝ። ተራ ሰው አረከኝ። የትኛው ሰው ነው ዩኒቨርሲቲ ውስጥ ሰው የሚያስተምር? እስኪ ልጁን ዩኒቨርሲቲ ዶክትሬት ዲግሪ የሚያስተምር ሰው አለ? የለም። ከነዚህ ተራ ሰዎች ጋር አትመድቡን ለማለት ነው። ቂጥን ከፍተህ ሰክረህ የምትንበጫበጭ ሰው እኔ ጋር መጠህ ታኩር መኪና ሞጣ በረኪና ብትል አንድ ኦንላይን ሸርሙጣ መጣ፣ ምን ችግር አለው? ውለቷን ነው የበላቸው። ሰው ሲነሳባት ያዳንኳትን ነው። ረስታችሁት ከሆነ አማራ መስለውን ያንን የሚያደርግ ነው። ጥፋት ነበር ማለት ነው። ስለዚህ እንደ ህዋት እንደ ዘሮቻቸው ነው በወሎ ህዝብ ላይ አልጋና ወጭት ላይ ገለውት አልበቃው ብሎ እኮ አርተውበት ነው ትግሬዎች። ያ ማለት እኮ ነው የበረኪና ምናምን የተባለችው ሴትዮ ውለቷን መካድ ነው። ኦኬ አሚር የኔ ልጆች አንተን ያስተምረዋል። ስለዚህ ከተራ ሰው ጋር አታገናኙ። ተራ ነው። ታኩር ምናምን ትላቸው አሁን እነዚህ ተራዎች ናቸው። ይመቻቸው። ታኩር 5 ሚሊዮን አገኛለሁ። ኦፍ ኮርስ እኔ እኮ ታውቁኛላችሁ። አምናት ሬሲስት ያገኝ የቢሊዮነር ገንዘብ ተገኝቶ ነው ቀጨም አድርጎ መውሰር ነው እንጂ ከተገኘ እውነት ከተሰጠ አመሰግናለሁ ጋሽ ወርቁ ብሎ መዞር ማለት ነው ያለበት። የቢሊዮነር ገንዘብ ነው ጠቃም ነው ማድረግ ያለበት። እኔ ምን አገባኝ? ስለ ታኩር ገንዘብ ማግኘት ተደጋገማችሁ እናንተም ራሱ ምቀኝነት ነው። እኔ እንደዚህ አይነት አስተሳሰብ የለኝም። የታኩርም ብልግና ነው መቃወመው። የትም ሳያቀኝ የፖለቲካ ዓላማዬን የተጸየፉና ያቃጠልኳቸው ሰዎች ማሲንኳ ሲዞ አባቴ ነው እያለ አመት ሙሉ ሲገዘግዝ ነበር። ያኔ አቁም አላላችሁትም። ዛሬ እኔ ስናገረው ግን መጣችሁ። ኦሮሞዎች ግን ትንሽ ነገር ተናገርክ ብሎ አንተ የታባት አንተ የዳለ ሲሉት ተንፈቅፍቆ ጭንቅላት እኔ የሰው ልጅ አንጎል ይመስለኝ ነበር እዚህ ውስጥ ያለው። በእውነት እኔ እንደኔ አክቶ የነ ሪፖርት ማድረግን እባክህ ምንም ነገር የለም እዚህ ውስጥ። ሪፖርቱን ቶ ቅናት ነው። መልሼዋለሁ። አንዴ ኮፕሊንክ ሼር አርጉ፣ ታብታብ አርጉ። እኛ ወደ ፖለቲካ ወደ ምንሰራው ለመምጣት ነው። እኔ የሰው ልጅ አእምሮ አንጎል ይመስለኝ ነበር። የሰው ልጅ ንፍጥ መኖሩን ያየሁት በታኩር ነው። እኔ እንደረቱን ነፍቶ ምንም አያረገኝም ብሎ አይበቀለኝም ብሎ እኮ ነው እየገዘገዘ አባቴ ነው እያለ ሲያዋርድ እኔ አላውቀውም። ይሄ ልጅ ጥሩት እያለ ስንት ሺህ ሰው አስቀምጦ ሞጣና በሉት እያለ ሲገዘግዝ ዮኒ ጓያው የተባለ ደግሞ የጎንደር አዝማሪን የኔ መልክ በኤአይ ሰርቶ ማሲንቆ ገዝጋዥ አስመስሎ ያመጣውን ይዞ እያመሳሰለ ሲሰራ ነበር። ያኔ ክፋት ስላለባችሁ ተው አላላችሁትም ልጁን። በእርግጥ የድሃ ልጅ ነው። 1000 ብር ብትሰጠው ይሰደባል። ቂጡን እያከከ መንገድ ላይ ያደገ ልጅ ነው። ድሃና መናኛ ሰው ውዳቂ ሰው ለሞራሉን ይሸጥና የማይሆነውን ነገር ያደርጋል። ያኛው ብልጽግና የዚያኔ ምናምን ህዋቶች የላኩት ሞጣን አዋርደው እነ ምንሬ ነው የላኩት፣ ወያኖች ናቸው የላኩት። ማሲንቆ ይዘ በቃ አባቴ ነው በል። ያኔ ግን አንድ ሰው አልተናገረም። ሞጣ ትዳር አለው፣ ሞጣ ልጆች አሉት። ሞጣ አንተን የተወለደ ሞጣ ትዳሩ መበጥበጥ ነው ወይ? ሞጣ አንተን ያውቃል ያለ ግን አንድ ወሎ እያለየው በለው አማራ ኦሮሞ። ይሄ ማለት ተበልጣችሁ ነው። ከዚያ ግን ኦሮሞ መጡና ምንም እኮ አላረገም ልጁ እንዲህ ብለሃል ሲሉት የሰው ልጅ አንጎል ብሬን የሚባለው ንፍጥ መሆኑን ያየሁት በታኩር ነው። አንጎሉ ተዝረብረቦ ቆለጡ ውስጥ ነው የገባው። ለሃጩ የመልኩ ክፋት ዝርብርብርብርብር። እኔ እንደዚህ አይነት ፍራቻ አሁን ይህንንና ምን እኮ ተራ እኮ ነው እኮ መናኛ እኮ ነው እኮ ተራ ነው። ለማስቆም ነው እናንተ እኔን የምናገሩ። ይሄን ተራ ለማንሳት ፈልጌ አይደለም። ተራ ነው። አንድ ኦሮሞ በግሩፕ ነው 3 ሰዎች ስላስፈራሩት አዲስ አበባ ለቆ እኮ ጊራና የገባ እኮ ነው።
እኔ ሰው ትሉታላችሁ። እኔ ወሸላ ገና በልቶ ያልጠገበ እኮ እኔ እኮ የአሜሪካን ስቴክ እና ቁርጥ ያየው ሰው ነው። እኔ እኮ የአሜሪካን የተለያየ መኪና ያነዳው ሰው ነው። እኔ እኮ የፖለቲካ መሪ ነኝ። እኔ እኮ ኢትዮጵያኖች ውስጥ የምደነቅ ማንም ሰው እኔን ለመሆን የሚጣጣርበት ሰው ነኝ። አንድ ተራ የድሃ ልጅ አምጥተህ ቂጡን የሚያክ ስንት ትናንትና ሲያዋርድ የነበር ድሃ የድሃ ልጅ ዛሬ ሲያልፍለት እኔን ቢሳደብ ምንም አይደለም። እኔን ሲሳደብ የት ነበራችሁ? ድሃ እናት አለችኝ አለ እኮ የዚያኔ። ኦሮሞዎች ገና አልደበደቡትም እኮ ድሃ እናት አለችኝ፣ ድሃ እናት አለችኝ። ሰው አንጎል ይመስለኝ ነበር በአእምሮ የታኩርን አንጎል ንፍጥ ሲወርድ ሳይ ለካ ይሄ በቃ ንፍጥ ነው፣ አንጎል ሳይሆን ጭንቅላቱ ንፍጥ ስለነበር ለካ ለዚህ ነው ማሲንቆ ይዞ ሞጣ አባቴ ነው ና በለው ይል ነበር ብዬ እንደተራይቸው ነው። እና እከሌ ቂጧን ከፍታ አርኮልተትታ እምሴን ይውልኝ የምትል ሴትዮ ሞጣ በረኪና ብትል ውለቷን ነው የካደችው፣ ውለቷን ነው የበላች። እኔን መርዝ ከሚሰጠኝ ሰው ጋር ከተገኘ አንድ ሰው ውለቷን ነው የበላች። እኔ አልማይቲ ጋድ የሚባለው አልፋና ኦሜጋ ማንንም በዘሩ በቀለሙ በምኑ የማይለይ አምላክ እኔ ሁሌ ይጠብቀኝ። የሚገርማችሁ ሁሌ ብዙ ሰዎች መርዝ ሊሰጡኝ አቅደዋል። ብዙ ሰዎች በጥይት ለማስመታት አቅደው አልተሳካላቸው። ብዙ ሰዎች እኔም በማዋረድ ትልቅ የሚመስሉ ብዙ ጊዜ ይውላችሁ ትንሽ ሰዎች መንገድና አደሮች ባለጌዎች ትልቅን ሰው በመስደብ ወይ በመንጠላጠል እነሱ ትልቅ መሆን ይመስላቸዋል። አይሆንም። እኔ አሁን ለምሳሌ ቢሊዮነር ወርቁ አይተነው ጋር ብንጠላጠል እናንተ ሳስቁብኝ አስቁ ትስቃላችሁ። አስቁብኝም እንደ እውነቱ ነጋገር ወርቁ አይተነው እንዲህ ነው ምናምን ብዬ ቦታው አንደኛ አበደ እንዲሁ ነው የሚባለው። ሁለተኛ እንዴ ተራ ደግሞ ከዚህ ሰው ጋር እንዴት ለመድረስ ተነሳ ነው የምትሉኛል። ሶስተኛ ሊጠፋ ፈልጓል እንዴ? ሶስት አይነት አስተያየት ነው የሚመጣው። አንድ ተራ እንዴት ነው ወርቁ አይተነው የተባለ ቢሊዮነር ጋር የሚደራደረው ነው የምትለኝ። ሁለት ራሱን አላወቀ ምንድን ነው የሚያወዳድረው ነው የምትለኝ። ሶስት አንደኛው አካል ደግሞ እንዴ ሊጠፋ አስቧል፣ ሞታ መጥፋት አስቧል ነው የምትሉ። ስለዚህ ትልቅን ሰው ማክበር ነው፣ ትልቅን ሰው መከተል ነው፣ ትልቅን ሰው የሚሰራውን ነገር አፕሪሺየት ማድረግ ነው። ይሄን ያነሳሁት ለሞጣ በረኪና ቢባል አይግረምም፣ ዓላማቸው ነው። ቢያገኙህ በረኪና ይሰጧል ማለት እኮ ነው። ስላላገኙ ነው ማለት እኮ ነው እንጂ ማሲንቆ ይዞ ታኩር የተባለ ሞጣ አባቴ ነው ሲል ነበር። ያኔ ግን እዚህ ውስጥ የምትቃወሙ ሰዎች አንዳችሁ ሞጣ ምን አረገ? የት ያውቃል? አንተ የድሃ ልጅ ነህ። እንደውም ከእሱ ጋር ተጠቅተህ መታወቅ ነው ያለብህ፣ አብረ መስራት ነው ያለብህ። ህፃን ልጅ ነህ፣ እድሜህም ገና ነው፣ ገና የምታድግ ነህ። ለምን ትጋፈጣለህ? አላላችሁትም። እኔም አልተናገርኩትም፣ ዝም ነው ያልኩት። ለምን ሳየው ተራና መናኛ እናቴ ደሃና ሲል ስለሰማው ትግሬና ኦሮሞ እንደሆነም ስለማውቅ አማራም ስላልሆነ ብዙ ጊዜ የኔ ነገድ ያልሆኑት እኔ እንደሚሰድቡኝ ያውቃለሁ። የኔ ልጅ ነው አባቴ ነው ብሎ ሲመጣ ምን ዓላማ ይዞ የመጣ ይመስላችኋል? ማሲንቆ ይዞ የመጣው ማሲንቆ መቺ ነው ለማለት ነው። ያ አማራን ለማዋረድ ነው። ማሲንቆ እንደምታውቁት የታላቁ አማራ ህዝብ የሚባለው ባህላዊ የታላቁ ኦሮሞ ባህላዊ መሳሪያው የታላቁ ትግሬ በእውነት የኢትዮጵያኖች ባህላዊ መሳሪያ ነው። ያን ይዞ እያላገጠ እየገዘገዘ ሲመጣ አንደኛ አይችልም። በአዝማሪ እነስራ የተሰማሩትን መናቅ ነው። በተለይ አማራውን ጎንደር ነው የሚሰራው።
ጎንደሬዎች አዝማሪዎች ናቸው እያለን አያችሁ። አመጣጡን ዝም ብላችሁት ምን ችግር አሁን ማሲንቆ ይዞ የማይችለውን የመጣ ለምንድን ነው? ማሲንቆ የተከበረ ስራ ነው። ማሲንቆ የተከበሩ ሰዎች የሚጫወቱበት ነው። ማሲንቆ እግዚአብሔር የሚመሰገንበት ነው። ማሲንቆ ሰው የስጋዊ ፍላጎቱን የሚያሟላበት ዘና የሚልበት ነው። ይሄ ሰው ያን ይዞ መጥቶ ሞጣን ጥሩት እያለ ከገዘገዘ ያኔ ለምን አላስቆማችሁት? ግሩፑ ግን የዘገየ ምናምን ስለሆነ እነዚህም ተራ ናቸው። ስለዚህ የራሳችሁ ጉዳይ። እኔ አንድ ሰው 5 ቀርቶ 15 ሚሊዮን ብር ቢሸለም ታውቁኛላችሁ። እኔ ቤት አምጥቼ እኮ 10 ሚሊዮን ብር ማዋጣ ነው። ለድሃ ማለት ነው። ድሃ ነው። ታኩር ድሃ ነው። ወርቁ ደግሞ የድሃ አባት ነው። ወርቁ ለዚህ ተራ ድሃ ልጅ ቢሰጠው ለምን ምቀኛሉ? ለምን ትመቀኛላችሁ? በቃ ይስጠው። እኛ የተቃወምን የትግራይን የረሃብ ፖለቲካ ነው። የደብረ ብርሃንን ስደተኛ ላይ አምጥታችሁ እዚህ አትንገዳገዱ ትግሬዎች። ታኩር ተረዳደ ታስ ኦኬ። እናንተ እኮ ማስተራብነት የተባለ ለማጥፋት እኮ የሞከራችሁ ነው። ሰው ናችሁ እናንተ። በመልካም ስራው ለማጥፋት እኮ ተንቀሳቅሳችኋል። በላ ምናምን ብላችሁ እኮ እኔ ነኝ እንደውም የቆምኩልን። በላ ብላችሁ የመጣችሁ ደግሞ በመብላት አንደኛ የሆናችሁ በመዝረፍ አንደኛ የሆናችሁ ሰዎች ናቸው። ተደራጅታችሁ የመጣችሁ። ስለዚህ ከሊ 5 ሚሊዮን ብር ከተሰጠው በቃ የድሃ ልጅ ነው። እናት የድሃ ነች ብሏል። ያሳልፍላት። እናቱ ቤት ይስራላት ከሌላት፣ ጤፍ ይግዛላት፣ ስንዴ ይግዛላት፣ በቆሎ ይግዛላት ከሌላት። እንዴ ምን ነካችሁ? እኛ እኮ ተራ ሰዎች አይደለም። ድሃ ሲረዳ ሙርጣችን አያብጥም። ለምን? ምቀኛ አይደለም። ድሃ ሲረዳ ደስ ይለን ይገባል። እኛን ሲረዳ የተቃወምን አታስመስሉት። እኛ እንቃወም የነበር በማነሩ ነው፣ ስዕናውን ነው፣ ከማን ጋር እንደሚውሉ ነው። ሌላ ነገር አለ። ምን ይል እንደነበር ነው የተናገርኩኝ። ማሲንቆ ይዞ መጥቶ ነበራል እኔን ለማዋረድ። የዚያን ጊዜ ሞጣን አዋረደልኝ ብለህ እያንዳንድሽ አማራው ነበር፣ እንደውም ጮቤ ረግጤ ነበር። እኔ ምቀኛ ለመሆኔን ትግሬ ረድቻለሁ፣ አማራን ረድቻለሁ። አይታችኋል፣ እያለቀስኩ ኦሮሞን ረድቻለሁ፣ ወላይታን ጉራጌ ረድቻለሁ። ይሄው ሪኮርድ ተደርጎ እኮ ዩቲዩብ ላይ ተቀመጣለ። ሂዶ ማየት ነው። ሞጣ ብሎ ሰው ስረዳ እንባይ እየመጣ ረድቻለሁ። ስለ ወሎ እልቂት እኔ ነኝ የጮኩት እንጂ ማንም ሰው ከዘገየ ጀምሮ የት ነበራችሁ? ለመሆኑ አልቅሳችሁ ታውቃላችሁ? ስለ ወሎ እልቂት፣ ስለ ወሎ መፈናቀል እስኪ አንድ ቪዲዮ አምጡልኝ፣ እነዘገየ ሲያለቅሱ። ስለዚህ ቲክታከሩ በሙሉ ለትግራይ ሲያለቅስ ስታዩት ውሸት ነው። ፈካ ስትራብ ግን እንደሷ እንደተራበችው ትግራይ እናት አባት ቅስም መሰበር አለብህ። የህዋታውያን ቲክታከር ልንገራችሁ፣ ውሸታችሁ መሆኑን የሚያሳየው ፊታችሁ እንደ መላእክት የበራን እውነት ነው። ለታኩር መኪና ለሞጣ በረኪና የተባለው እውነት ነው። በረንዳ ዳሪ አንስተህ ካከበርከው ይበል፣ ትክክል ነው። ጉቺ ያለችው አዎ፣ ጠላት ናታ። ማሳያው ይሄ ጠላቶች ናቸው ማለት ነው። ብችሉ ለሞጣ በረኪና ማጠጣት ስለምትፈልግ ነው። ትክክል ተናገርኩ እኮ እኔ እኮ አመንኩበት። እውነታችሁን ነው። ስንት ውለታ ይሰራላቸው መጣው እንደዚህ ካሉ ትክክል ነው። ይጠብቁ የነበር በረኪና ሊያጠጡ ነው እንጂ ወንድምና እህት ብለው አይደለም። ከሶሻል ሚዲያ ግርግር ስታወጣቸው አንተን የተጠቀሙበት አማራ መስለው ሻቢያዎች መጥተዋል። እኔም ተሸጉጃለሁ።